አየር መቃወሚያው በፋኖ መማረኩ ተነገረ። በአማራ ክልል በተለያዩ ግንባሮች የሚደረገው ውጊያ ተጠናክሮ ቀጥሏል። የፋኖ ኃይሎችም የአየር መቃወሚያውን መማረካቸውን ገልጸዋል። ቀዳሚው መረጃችን ነው። አብይ አህመድ ሉዓላዊነት ላሉ ያላቸውን ሁለት ጉዳዮች አቅርበዋል። ቢያንስ በአራት ሀገራት የኢትዮጵያ ሉዓላዊነት ፖሊሲ ነጻነት ደግሞ በተለያዩ መስኮች ያሰፈረው የብልጽግናው አገዛዝ መሪ ጎርፍን ሉዓላዊነታችን ይዳፈራል ሲሉም ገልጸውታል። ሌላኛው መረጃችን ነው። በቅርቡ ይፋ ያደረገውን አዋጅ በተመለከተ ምላሽ ሰጥቷል። ጄኔራል ሳሞራ ከምርጫ ማግስት ጦርነት ይከፈታል የሚል ጭንቀት ውስጥ ናቸው ይላሉ። ከአዲስ አበባ ስለ ትግራይ እንታገላለን የሚለው የትግራይ ሊቃን የሚያቀርቡት ክስም እንደቀጠለ ነው። ተሰሙታላችሁ። ይህ በእንዲህ እንዳለ ቲዲኤፍ ወታደራዊ ምልመላ እያደረገ ስለመሆኑ ገልጿል። ቢቢሲ በክልሉ ያለውን ይህን ወታደራዊ አፈሳና የፈጠረውን ስጋት በተመለከተ ዝርዝር ሪፖርት አውጥቷል። እስከ መጨረሻው ድረስ አብራችሁን ከቆያችሁ ወደ እናንተ ይደርሳል። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች እንደምቆያችሁን አሁን ለሰዓቱ መደመጥ ያለባቸውንና ትኩረት የሚሹ በርከት ያሉ መረጃዎችን ይዘን ቀርበናል። እናንተም እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩን በአክብሮት እየጋበዝን አሁን በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። የብልጽግናው ጠቅላይ ሚኒስትር አብይ አህመድ ላለፉት ዓመታት ስለ ዳር ድንበር መከበር፣ ስለ ፖሊሲና ምግብ ሉዓላዊነት በየመድረኩ ሲናገሩ ይሰማሉ። ኢትዮጵያ ደግሞ ከ86 ሚሊዮን በላይ ዜጎቿ በድህነት ውስጥ እንደሚኖርም የኢኮኖሚ ፖሊሲ ሉዓላዊነቷም ለና ኤምኤፍ የተሸጠባት እንድትሆን ማድረጋቸው የሚታወቅ ነው። ጠቅላይ ሚኒስትሩ ግን በሁለት መንገድ ሉዓላዊነታችን ይደፍራሉ ይላሉ። ወራሪዎች ኢትዮጵያን ሲወሩና ጎርፍ የኢትዮጵያን ሀብትን ይዞ ሲወጣ ነው ብሏል ጠቅላይ ሚኒስትሩ። ብልጽግና ስለ ሉዓላዊነት እንዲህ ያለ ትርጓሜን በአደባባይ የሰጠ የሀገሪቱ ሉዓላዊነት ግን በተለያዩ መንገዶች እየተጣሰ ይገኛል። ኢትዮጵያ ባለፉት የብልጽግና ዓመታት አንድም ለሀገር ሉዓላዊነት ያደረገችው ውጊያ የለም። እንዲሁም በተለያዩ አቅጣጫዎች ሉዓላዊ ግዛቷን ለጎረቤት ወራሪ ኃይሎች እንድታስረክብ ሆነ እንጂ ይህን ለሱዳን አስረከበች እንጂ። በዚህም ለሱዳን 50 ኪሎ ሜትር የጎንደር ግዛትን፣ ለኤርትራ በርካታ የትግራይ ቀበሌዎችን፣ ለደቡብ ሱዳን የጋምቤላና የደቡብ ምዕራብ ኢትዮጵያ ክልሎች ወረዳና ቀበሌዎችን የማስረከብ ተግባር የብልጽግናው ፕሬዝዳንት ጎረቤት ላይ አንድም ጥይት ያልተተኮሰበት ነው ብለው በኩራት ሲያቀርቡት ነው የሚታወሱት። በሌላ መረጃ የአየር መቃወሚያው በፋኖ ተማርኳል። በአማራ ክልል የተለያዩ ግንባሮች በአገዛዙ ሰራዊት ጋር ከባድ ውጊያ እያደረገ የሚገኘው የፋኖ ኃይሎች በቅርብ ቀናት ባደረጉት ወታደራዊ እንቅስቃሴ የጸረ አውሮፕላን አየር መቃወሚያ ከባድ መሳሪያ መማረካቸውን ይፋ አድርገዋል። ይህም በግንባር ያለውን የኃይል ሚዛን ሊቀይር እንደሚችል ወታደራዊ ተንታኞች እየገለጹ ነው። ከፋኖ ክፍለ ጦር አዛዦችና የህዝብ ግንኙነቶች በወጡ መረጃዎች መሰረት ንብረትነቱ ያገዛዙ የሆነ የአየር መቃወሚያ መሳሪያ የተማረከው ስልታዊ ጠቀሜታ ባላቸው ይዘቶች ላይ በተደረገ ድንገተኛ ጥቃት ነው። የፋኖ ኃይሎች መሳሪያው ሙሉ በሙሉ ቁጥጥር ስር መዋሉን የሚያሳዩ የምስልና የቪዲዮ መረጃዎችን በማህበራዊ ሚዲያዎች ገጾች ላይ እየተሰራጩ ይገኛሉ ነው የተባለው። በሌላ በኩል ህወሓት በቅርቡ ይፋ ያደረገውን አዋጅ በተመለከተ ምላሽ ሰጥቷል። ጄኔራል ሳሞራ ከምርጫ ማግስት ጦርነት ይከፈታል የሚል ጭንቅ ውስጥ ናቸው ይላሉ። አዲስ አበባ ስለ ትግራይ እንታገላለን የሚሉት የትግራይ ሊቃን የሚያቀርቡት ክስም እንደቀጠለ ነው። እነዚህ የቀድሞ የትግራይና የሀገሪቱ ሹማምንት በአመዛኙ የብልጽግና አገዛዝ ትግራይ ላይ እርምጃ ይውሰድልን ጥያቄ እያቀረቡም ናቸው። በዚህ ረገድ ለወራት በተመሳሳይ ዘመቻ ላይ የሚገኙ ቀድሞ ጠቅላይ ኤታማዦር ሹም ጄኔራል ሳሞራ አሁንም በብልጽግናው ልሳን አዲስ ዘመን ጋዜጣ ላይ በቅርቡ በትግራይ ክልል የተዋወቀውና መነጋገሪያ የሆነውን አዋጅ በተመለከተ ሲናገሩ ከፍርሃት የመነጨ ነው ይሉታል። የሚደግፉት የብልጽግና መንግስት ከምርጫ በኋላ ጦርነት ይከፍትብናል በሚል የሐሰት ፕሮፓጋንዳ ሳቢያም ህወሓት ወላጆችን እያስጨነቀ ይገኛል ሲሉም እያነሳሉ። ሳሞራ ብልጽግናን እንዴት ጠላት ብለው ይፈርጃል ሲሉ የተቃወሙት ሳሞራ የኑስ በአሁኑ ወቅት የተባበሩት ያለው ትግል ስልትም ከሻዕቢያ የተቀዳ ነው በማለት ወንጅለዋል። በአሁኑ ወቅትም እየተገበሩት ያለው ትግል ስልትም ከሻዕቢያ የተቀዳ ነው በማለት ወንጅለዋል። በትግራይ እርምጃ ወሰድልኝ ያሉ የዜማው ብርሃኑ ነጋ አማካሪ የሆኑት ፕሮፌሰር ክንድያ ገብረሕይወት ደግሞ ምርጫ ቢደረግ ህልውና እንደማይኖራቸው ስለሚያውቁ ወጣቱን በጦርነት ማቆየት ይሻሉ የሚል ክስ አቅርቧል። ልክ እንዳለቃቸው ፓርቲ ኢዜማ ሁሉ የብልጽግናው አገዛዝ እርምጃን በሚሻ መልኩ በሀገሪቱ የገበሌነት የማስከበር ኃላፊነት መወጣት ይገባል ስለማለታቸው ጋዜጣው ዘግቦላቸዋል። የህግ ማስከበር እርምጃው ህጋዊ በሆነ መንገድ ይወሰድልን የሚሉት ክንድያም የሀገሪቱን ሰላምና ሉዓላዊነት የማስከበር ህገ መንግስታዊ ኃላፊነት
ኃላፊነት የብልጽግና መንግስት ነው ሲሉ አንስተዋል። የተደረገው አደገኛ አዋጅን በተለያዩ መንገዶች መነጋገሪያ ሆኖ ሰንብቷል። በተለይም ከመናገር ነጻነት ገደብ እና የግዳጅ ወታደራዊ ምርመራ ጋር የተገናኙት ከፍ ያለ ተቃውሞን አስነስቷል። የህወሓቱ ምክትል ሊቀመንበር ደግሞ ከዚህ አዋጅ ጋር በተያያዘ ምላሽ ሰጥቷል። አቶ አማኑኤል አሰፋ አዲሱ አዋጅ ዓላማው የትግራይን ህዝብ ህልውና ደህንነት ማረጋገጥ ነው ይላሉ። ከተለያዩ የክልሉ ዞኖች ከተውጣጡ የፍትህና የጸጥታ አካላት ጋር በተደረገው ውይይት ላይ ማብራሪያ ያቀረቡት የክልሉ ምክትል ፕሬዝዳንት ህልውናና የህይወት ተፈጥሮ መብት ነው፣ ይህን መብት ለማስጠበቅ ግን ህግ ያስፈልጋል ሲሉ ያነሳሉ። የዚህ አዋጅ ዋና ዓላማም የትግራይን ህዝብ ህልውና ደህንነት ማረጋገጥ ነው። የትግራይ ህዝብ ሰብአዊና ዲሞክራሲያዊ መብቶች አደጋ ላይ ወድቋልና አቅማችንን በሚገባ ለመጠቀም የሚያስችል ህግ ማውጣት አስፈልጓል ብለዋል። ይህ በእንዲህ እንዳለ የቲዲኤፍ ወታደራዊ ምልመላ እያደረገ ስለመሆኑ አሳውቋል። ቢቢሲ በክልሉ ያለውን ወታደራዊ አፈሳና የተፈጠረውን ስጋት በተመለከተ ሁኔታውን ይዞ ወጥቷል። በክልሉ የተለያዩ ከተሞች የሚኖሩ ወጣቶች በስራ ቦታቸው ከመዝናኛ ስፍራ እንዲሁም ከህዝብ ትራንስፖርት ላይ በግዳጅ ተወስደው ወደ ተለያዩ ካምፖች መላካቸው ነው ዘገባው ያመለከተው። ይህም ወታደራዊ አፈሳ ተደርጎባቸዋል በሚል ከተገለጹ አካባቢዎች መካከል አንዱ በማዕከላዊ ዞን በሚገኘው አስዋ ወረዳ ልዩ ስሙ አዲያፍታው በሚባል ቀበሌ በባህላዊ ወርቅ ማውጫ ከ180 በላይ ወጣቶች መታፈሳቸውን ያነሳል። በተመሳሳይ በአብያድ ከተማ አቅራቢያ በሚገኙ ሁለት የወርቅ ማዕድን ማውጫዎች አባግና ሩባ አዛ ከሚባሉ አካባቢዎች ከ700 በላይ ሰዎች እንደታፈሱ የቢቢሲ መረጃ ያሳያል። የአርሚ 60 የትግራይ ኃይሎች ምክትል አዛዥ የሆኑት ኮሎኔል ዘሉኤል ማቴዎስ ግን በተለይም በአብ አካባቢ የማዕድን ስፍራ ወረራ በመኖሩ በስፍራ የሚሰሩ ወጣቶች በኦፕሬሽን በትነናል ሲሉ እንደመለሱ ማይቅናጥልና አርብ መካከል ወደሚገኘው ወታደራዊ ማሰልጠኛ እንደተወሰዱ ቤተሰቦቻቸው መናገራቸውን በተመለከተ ለቀረበላቸው ጥያቄ ኮሎኔሉ የሚያውቁት ነገር እንደሌለ መናገራቸውን ዘገባው ላይ ጠቅሷል። የትግራይ ሰላምና ጸጥታ ቢሮ ቲዲኤፍ አመራሮች ደግሞ በትግራይ ተመልምለው ለመጡ ወጣቶች ወታደራዊ ስልጠና እየተሰጠ እንዳለና ምልመላው ሂደት ግን በትግራይ መንግስት እንደሚፈጸም ለቢቢሲ ትግርኛ ተናግረዋል። ላይ ምላሽ እንዲሰጡ የትግራይ ሰላምና ጸጥታ ቢሮ ኃላፊ የሆኑት ጄኔራል ፊሳ ኪዳኔ ጥያቄ አቅርቦላቸው እንደነበር የጠቆመው ዘገባው የጽህፈት ቤቱ ኃላፊ አቶ መብራቱ ኃይሎም በጄኔራሉ ፋንታ ምላሽ መስጠታቸውን አንስተዋል። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። እናንተም እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ምስጋናችን ከልብ ነው። በሌላ አዳዲስ እና ወቅታዊ መረጃ እስከምንገናኝ በያላችሁበት ሁሉ ሰላሙን ተመኘን። ጤና ይስጥልን።